ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። የዛሬው ቪዲዮ እንግዲህ በጣም ቀላል የሆነ የቆጮ አሰራር ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር እያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። በቅድሚያ እንግዲህ ዱቄቴን ያዘጋጀሁት አንድ ኩባያ የሚሆን የቡላ ዱቄትና ከአንድ ኩባያ ደግሞ ትንሽ አነስ የሚል የፍርኖ ዱቄት ነው የተጠቀምኩት። ከዛ ዱቄቱን በደንብ አድርጌ እነፈዋለሁ ማለት ነው። ቤተሰቦቼ እንግዲህ ምንም የቆጮ መስሪያው በቆጮው ራሱ ባይኖረንም በጣም በቀላሉ በቡላ ዱቄት እንግዲህ የአምሮታችንን ለበዓል ቆንጆ አድርገን ቆንጆ ቆጮ መስራት እንችላለን ማለት ነው። እኔ እንግዲህ ከዚህ በፊት ሞክሬው በጣም ስለወደድኩት ለበዓል ደግሞ ለእናንተ ሼር ላርጋችሁ ብዬ ነው። ከዛ እንደዚህ አድርጌ እንግዲህ በደንብ አድርጌ ሁለቱንም ቆንጆ አድርጌ ከነፋሁት በኋላ አደባልቀዋለሁኝ። በደንብ አድርጎ መደባለቅ አለበት ማለት ነው። ከዛ እንግዲህ ቅመም እጨምርበታለሁኝ። እኔ እንግዲህ ያረኩበት ቅመም ትንሽዬ የተፈጨ ኮረሪማ አድርጌበታለሁኝ እና ትንሽዬ የድንብላል ፍሬ የተፈጨውን እና ለጣዕሙ ደግሞ ጨው አድርጌያለሁኝ ማለት ነው። ከዛ አንድ ላይ አርጌ በደንብ አደባልቀዋለሁኝ። ከዛ እንግዲህ ውሃ ኖርማል ውሃ ነው እኔ የተጠቀምኩት ለማቡካት ማለት ነው። ሙቅም ያልሆነ ቀዝቃዛም ያልሆነ ማለት ነው። ከዛ እሱን አንድ ኩባያ ነው የጨመርኩበት። ከዛ በደንብ አርጌ እንደዚህ እመተዋለሁኝ ማለት ነው። በደንብ አርጎ እንዲዋሃድ በደንብ አርጌ እመተዋለሁኝ እንደዚህ። ከዛ እንግዲህ እዚህ ጋር ሳየው ትንሽዬ የወፈረ ስለመሰለኝ በጣም ወፍራም ከፈለጋችሁ እናንተ እንግዲህ እንደዚሁ መተውም ይቻላል። ግን እኔ ትንሽ ሳሳ ያለ ስለፈለግኩኝ ቀጠን አድርጌዋለሁኝ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እመተዋለሁኝ ማለት ነው። ቤተሰቦች ቆንጆ አድርጌ አሁን ቆንጆ ሆኖልኛል። እንግዲህ አሁን ቆንጆ ስለሆነልኝ እዚህ ጋር ግማሹን ትንሽዬ እንደዚህ ቀንሰውና ከዛ በኋላ ግማሹ ላይ ደግሞ አንድ ማንኪያ የሚሆን በርበሬ ያደርግበታለሁኝ ማለት ነው። ትንሽዬ በርበሬን ያደረኩት ልጆች እንዲበሉ እንዳያቃጥላቸው በጣም አላበዛውበትም ማለት ነው። እናንተ ግን ሞር በርበሬውን ብታበዙት ከለሩም ድምቅ ብሎ ቆንጆ ነው የሚሆንላችሁ ማለት ነው። እኔ ግን በጣም ትንሽዬ ነው እንግዲህ እንደምታዩት ያደረኩት ማለት ነው። በትንሿ ማንኪያ ነው ያደረኩት። ከዛ እኔ እንትን የለኝም መጋገሪያ ምጣድ የለኝም። ምጣድ ካላችሁ በምጣድ ቢሆን አሪፍ ነው። ምጣድ ከሌለን ደግሞ ልክ እንደኔ እንደዚህ በመጥበሻ ማድረግ እንችላለን ማለት ነው። ኮባዬ እንግዲህ ቆይቷል ከገዛሁትኝ፣ ግን ምንም አይነት ጊዜ ስላልነበረኝ ጊዜ ስላላገኘው ፍሪጅ ውስጥ ከትቼ ትንሽ ጠቁሮብኛል። ግን እጥብ አድርጌው ያው ኮባ እንደዚህ እዚህ በቀላሉ እንደዚህ ስለማይገኝ እጥብ አድርጌ እንትን ብየዋለሁኝ ማለት ነው። ተጠቅሜዋለሁኝ ማለት ነው። እና ያው ለሽታው ስለሆነ ምንም አላለውም ማለት ነው። በደንብ አርጌ ከስር በደንብ አርጌ ጎዝጉዤዋለሁኝ ማለት ነው። እንደዚህ ካዘጋጀሁት በኋላ የመጀመሪያ ነጩን አደርግበታለሁኝ። ከዛ በኋላ ደግሞ በርበሬ ያደረኩበትን አደርጋለሁኝ ቡላውም ማለት ነው። ሁሉንም እንግዲህ እንደዚህ ተራ በተራ አደርገዋለሁኝ ማለት ነው። እና ደስ የሚል ከለር ቆንጆ ከለር ይሰጣል። ሞር የኔ በጣም ስላልቀላ ለልጆች በርበሬው ብዬ እንጂ በርበሬው በዛ ብሎ ቢሆን ኖሮ ከለሩ ድምቅ ብሎ በጣም ነበረ የሚያምረው ማለት ነው። እና ግን ይሄም ግን በጣም ቆንጆ ነበረ። ቴስቱ በጣም ነበረ የሚጣፍጠው እና በጣም አሪፍ ነው። እንግዲህ ለበዓል እንዴት ልሆን አማረኝ ምናምን ብለን የምናስብ ከሆነ በስደት ላይ ያለን ማለት ነው በቀላሉ እንደዚህ ግግር አድርገን በቤታችን ባለን ነገር ማለት ነው ማዘጋጀት እንችላለን ማለት ነው። በዚህ መልኩ እንግዲህ እንደዚህ አድርጌ ከጨረስኩትኝ በኋላ መልሼ ደግሞ ከላይ
እሸፍነዋለሁኝ ማለት ነው። ባለኝ ኮባ ሁሉ እንደዚህ ቆንጆ አርጌ በደንብ አርጌ እሸፍነዋለሁኝ ማለት ነው። በዚህ አጋጣሚ እንግዲህ ውድ ቤተሰቦቼ የክርስቲያን የሆናችሁ ሁላችሁም ቀደም ብዬ እንግዲህ እንኳን አደረሳችሁ ላለሁኝ በዓሉ የሰላም የጤና የፍቅር የመተሳሰብ እንዲሆንላችሁ እመኛለሁኝ። እንዲሁም ደግሞ እንግዲህ የተቸገሩ በጦርነት ያሉ ወገኖቻችንን እግዚአብሔር እንግዲህ ያስባቸው ላለሁኝ እና መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁኝ በዚህ አጋጣሚ። ከዛ እንግዲህ እንደዚህ አርጌ ቆንጆ አርጌ ሁሉንም ሸፍኘዋለሁኝ እና ጋዙን እለኩስና ከዛ እጥደዋለሁኝ ማለት ነው። እንግዲህ ጥጀው ትንሽዬ ሞቅ ካለ በኋላ ማለት ነው በደንብ አድርጎ ያው ድርቅ እንዳይል እናንተን እንዳይልብኝ ከስር ውሃ ጨምርበታለሁኝ ማለት ነው። ልክ እንደ ጣድኩት አልጨምረውም ማለት ሊጥ ስለሆነ ያው ውሃው ይዞት ነው የሚሄደው። ስለዚህ መጠጥ ካለ በኋላ ግን ውሃ እንደዚህ ከላይ ማርከፈክፍበታለሁኝ ከስርም ደግሞ ውሃ እንደዚህ ጨምርበትና እዘጋዋለሁኝ ማለት ነው። ሳይደርቅ ቆንጆ ሆኖ ይበስላል ማለት ነው። እንግዲህ ባለን ነገር በቀላሉ እንደዚህ በመጥበሻ ግግር አድርገን በጣም ቆንጆ ነው የሚሆነው። በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ምንም ልዩነት የለውም ከቆጮ ማለት ነው። እና ኮረሪማም ስላለው በቃ ደስ የሚል ጣዕም ነው ያለው። በጣም ቆንጆ ነው የሆነው ማለት ነው። ከዛ እንደዚህ እንግዲህ ለ5 ደቂቃ እንደዚህ ካቆየሁት በኋላ ገለብጠዋለሁኝ ማለት ነው። እንደዚህ አድርጌ ይኸው በዚህ መልኩ እንግዲህ እገለብጠዋለሁኝ እና ሸፍነዋለሁኝ። ኮባውን ውሃው ስላለ በደንብ ውሃ አላደርግበትም። ግን ውሃ ድርቅ ያለ ከመሰላችሁ ደግሞ እናንተ ውሃም እያርከፈከፋችሁ ያው እኔ በርከት አድርጌ ቅድም ስላደረኩበት ነው። ውሃ አርጋችሁ ድርቅ ያለ ከመሰላችሁ ማድረግ ትችላላችሁ፣ ውሃ ደግማችሁ ማለት ነው። ከዛ እንደዚህ አድርጌ ይሄንን እገለብጠዋለሁኝ ማለት ነው። በደንብ አድርጎ ቆንጆ ሆኖ ድርቅ ብሎ እንዲበስልልኝ ማለት ነው። እና ምንም በቃ አይፈልግም። በ10 ደቂቃ ቆንጆ ሆኖ ነው የሚመስለው። ይሄው እንደምታዩት እንግዲህ ቆንጆ ሆኖ በስሏል ማለት ነው። አሁን እንደዚህ ሳየው ከዛ አወጣዋለሁኝ። እዚህ ጋር እንግዲህ አውጥቼዋለሁኝ። ከዛ እስኪ ቀዘቅዝ እኔ አልጠበቅኩትም፣ ይቅርታ። ከዛ ኮባውን አነሳዋለሁ። ኮባውን እንግዲህ ሁሉንም ቀስ እያልኩኝ እንደዚህ አነሳዋለሁ። ምጥጥ ብሎ ድርቅ ብሏል ማለት ነው። ቆንጆ ሆኖ በስሎልኛል። ሽታውም ደስ የሚል ቆንጆ ነው የሆነው። እንደምታዩት ነው እንግዲህ እኔ ያው በጣም እንትን ስላላለ በርበሬ እንዳልኳችሁ ስላልጨመርኩበት ብዙ ያው ድምቅ አላለም። እንዲሁም ደግሞ ትንሽዬ ነጩ አነስ ብሏል ማለት ነው። እዛ በኋላው በኩልም እንደዚሁ እገለብጠውና እንግዲህ ልጠዋለሁኝ ማለት ነው። እና ምንም ሲቀዘቅዝ እንግዲህ ወዲያውኑ ካነሳ ነው በኋላ ቶሎ ነው የሚቀዘቅዘው። ምንም አያስቸግርም። ወዲያውኑ ነው የቀዘቀዘልኝ ማለት ነው። እና እንደውም ወዲያውኑ ነው ልጆች ራሱ ያቀመስኳቸው እና በጣም ነው የወደዱት። እንደዚህ አድርጌ እንግዲህ ሁሉንም ቀስ እያልኩኝ በደንብ አድርጌ ልጠዋለሁ ማለት ነው። ምንም አያስቸግርም። እንደዚህ አድርጌ ቆንጆ አድርጌ ከላጥኩት በኋላ እንግዲህ ለመቁረጥ እንዲያመቸኝ መክተፊያ ላይ አድርጌዋለሁ ማለት ነው። ከዛ እንደዚህ አድርጌ እቆራርጠዋለሁ ማለት ነው። እንግዲህ ቅርጹ እኔ በአንዱ በኩል ወፈር በአንደኛው ትንሽ ሳሳ ብሎብኛል። ያው መጥበሻው ከፍና ዝቅ ስለሚል መሰለኝ እንደዚህ የሆነው፣ ግን ቆንጆ ሆኖ ነው የበሰለው። ምርጥ ሆኖ ነው የበሰለው። እንግዲህ እናንተ ደግሞ ከዚህ ከኔ በተሻለ ቆንጆ አድርጋችሁ ሰርታችሁ ቤታችሁ መሞከር ትችላላችሁ ማለት ነው ቤተሰቦቼ። ለበዓል እንግዲህ በጣም
ምንም ነገር እንዳይጎድል ከፈለገን በቀላሉ ቆጮም ባይኖረን እንግዲህ እንደዚህ በቡላና በዱቄት ቆንጆ አድርገን ቆንጆ የሆነ ቆጮ መስራት እንችላለን ማለት ነው፣ ለአምሮታችን እና ደግሞ ለበዓሉም ድምቀት ማለት ነው። ሁሉንም እንግዲህ እንደዚህ አድርጌ ቆራርጠውና ይኸው ወፈር ያለ ቆንጆ ነው። በጣም ውፍር ያለም አይደለም፣ በጣምም ደግሞ ስስ አይደለም። እንግዲህ እንደምታዩት ማለት ነው። እና እንደዚህ በዚህ መልኩ እንግዲህ ሁሉንም ቆራርጠዋለሁኝ። እናንተ ከፈለጋችሁ ተለቅ አርጋችሁም አነሳ አርጋችሁም ደስ እንዳላችሁ እንግዲህ መቆራረጥ ትችላላችሁ። እኔ በዚህ መልኩ እንግዲህ ቆራርጬ ቆንጆ የሆነ ቆንጮ ጋግር ያለሁኝ ማለት ነው። ቤተሰቦቼ እንግዲህ እናንተ እንደወደዳችሁ ተስፋ አደርጋለሁኝ። ቤተሰቦቼ ከወዲሁ እንግዲህ መልካም በዓል እንዲሆንላችሁ እመኛለሁኝ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ሁሌም ስለምታበረታቱኝ በጣም ነው ማመሰግነው። በቀጣይ እንግዲህ በአዲስና በቆንጆ ቪዲዮ እስከምንገናኝ እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም ነው ማመሰግነው። ባባይ